ንጽህና ፒዩሪቲ ንጽህና የተለያየ ነው። አንደኛ ፊዚካሊ ፒዩር መሆን ንጹህ መሆን። እኔ ጠዋት ተነስቼ መጀመሪያ የማደርገው ነገር ቀዝቃዛ ውሃ ውስጥ ነው የምገባው። ኤቭሪ ሲንግል ዴይ ጠዋት በቀዝቃዛ ሻወር ወዳለሁ። ተነስቼ አንዳንድ ሰው ያስደነግጣል ቀዝቃዛ ውሃ። እኔ ቀዝቃዛ ሻወር በጣም ነው የሚጠቅመኝ፣ በጣም ነው የምወደውና ጠዋት ተነስቼ ቀዝቃዛ ሻወር ውስጥ ነው የምገባው እና ራስሽን ንጹህ አድርጎ መያዝ፣ ውሃ መሽተት፣ በቃ ፒዩር ንጹህ መሆን ለወጣቶችም ይጠቅማል። ይሄ ንጹህ መሆን በተቻለ መጠን ንጹህ መሆን፣ ከተቻለ ደግሞ ከዛም አልፎ ጥሩ መሽተትም ደግሞ አይጎዳም። ስለዚህ ንጹህ መሆን እኔ ላለው ሊፍት ውስጥ ሴቶች ካሉ ደስ ይሉኛል። ምን እንደሚያደርጉ አላውቅም፣ ግን የሆነች ነገር አምጥተው እንትን ቆንጆ ሽታ ያመጡ ወይ ሎሽን አለቻቸው ወይ ምናምን አለቻቸው፣ ብቻ ቆንጆ ይሸታል። ደስ ይለኛል ሊፍቶች ሴቶች ሲሆኑ የሆነች ነገር አምጥተው ቆንጆ ሽታ ያመጣሉ፣ ወይ ከቦርሳቸው ምናምን ወይ ስፕሬ ነገር ትኖራቸዋለች እና እሱ ነው። ስለዚህ ፊዚካሊ ሁሌ ፒዩር መሆን ንጹህ መሆን ፒዩሪቲ ይጠቅማል። ሜንታሊ አለማስቀመጥ፣ ደጋግመን ቂም ይሁን ጥላቻ ይሁን የሚያቆሽሹ አእምሮአችንን የሚይዙ ነገሮችን ማስወገድ፣ ክሪስታል እንዲሆን አእምሮሽ ንጹህ እንዲሆን መስራት። በመንፈሳዊ ህይወትሽም ከፈጣሪ ከእግዚአብሔር ጋር ባለሽ ግንኙነት ንጹህ ለመሆን መሞከር በጣም አስፈላጊ ነው። አዋዋላችን በንጽህና ከሆነ ኮንፊደንስ ይሰጥሻል፣ በጣም ኮንፊደንስ ይሰጥሻል። በንጽህና የዋለ ባል ማታ ሲገባ ሸሚዙ ሊፕስቲክ ነክቶት እንደሆነ ቼክ ማድረግ አያስፈልገው። በንጽህና ነው የዋለ። የሚደናበረው የት እንደዋለ የሚያውቀው ነው። እንዲህ ነክቶብኝ ይሆን ታወቅብኝ ይሆን ሸሚዜ ምናምን ነክቶት ይሆን ብሎ የሚፈራው በንጽህና ያልዋለው ነው። ነፃ ምን ያስፈራኛል? ወይም ደግሞ ስልኬን አንቺ ጋር ረስቼው ሄዳለሁ፣ ስልኬን ረሳሁት ልበል፣ ፓስወርድ የለውም። ከዛ በኋላ አንቺ ይዘሽው ሄድሽ። እሺ አንቺ አታርቂ፣ በሌላ ሰው ምሳሌ እናድርግ። ከዛ ያ ሰው የረሳሁትን ስልኬን መጎርጎር ጀመረ። ምንም አልፈራም። ለምን? የተጻጻፍኳቸው ነውረኛ የሆኑ ቴክስቶች የሉም ስልኬ ላይ፣ ያየኋቸው ነውረኛ የሆኑ ቪዲዮዎች የሉም ስልኬ ላይ። ስለዚህ ስልኬ ቢፈተሽ ይፈተሽ። ንጽህና ፒዩሪቲ ለዚህ ይጠቅምሻል። ኮንፊደንስ እንድትኖር ያደርጋል። ህይወት ያጣፍጣል።